نحيا مع القرآن يحيي بنا الوجدان فهو السلام عليكم ورحمة الله وبركاته. تنانتنا يا سالفنا الدرس الأول ألا يمجمره الدرس تملكت النبرة زارين مع الدرس الأول لي مجمره درس لي في دلاتوچن ماستكاكل اسكهون الدراسة ይህን كتاب ያዘጋጁት محمد الحقاني ዋናው ትልቁ ዓላማቸው ቁርአንን አስተካክለን እንድንቀራ ነው። ፊደላቶችን አስተካክለን ከዛም በኋላ ወደ ቁርአን ስንሸጋገር ደግሞ ቁርአን ላይ ያለን ሁኔታ በጣም ቀላልና የቀለለ ሆኖ እናገኘዋለን ማለት ነው። መጀመሪያ ላይ ግን እዚህ ላይ መጀመሪያው ደርስ ላይ ትኩረት ሰጥተን ማስተካከል የሚጠበቅብን ነገራቶች አሉ። ወደ አይደቱ ኑራንያ ወደፊትም ደርስ ከመሄዳችን በፊት እዚህ ላይ ቆም ብለን የምናያቸው ነገራቶች ይኖራሉ ማለት ነው። ወደ ቁርአንም ከመግባታችን በፊት ፊደላቶችን ማስተካከል፣ ፊደላቶችን በስትክክል ማለት ነው። ይሄንን በስትክክል ካልነው ወደፊት ስንቀጥል ይቀለናል፣ ቀላል ሆኖ እናገኘዋለን። ቁርአን ላይም አይደቱ ኑራንያንም ኢንሻአላህ ቀጥታ ወደ ትምህርታችን እንግባ ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الدرس الأول حروف الهجاء المفردة ألف فتأن بلن ألف نمنا لو مالتنا እዚህ ላይ አሊፍን አሊፍ አ ኢ ኡ አ ኢ ኡ መጀመሪያ ላይ አ እንላለን። አፋችንን ክፍት ማለት ነው። አ አ አ አሁን አፋችን ይከፈታል። አ ስንል ኢ ኢ ከንፈር ወደታች ኢ ኡ ኡ ከንፈር ወደፊት ኡ ኡ ሁሉንም እስከ መጨረሻው ከአሊፍ ጀምረን እስከ ያ ድረስ በዚህ መልኩ ማለት ይጠበቅብናል ማለት ነው። አ አፍ መክፈት ተባብለናል። ኢ ከንፈር ወደታች፣ ኡ ከንፈር ወደፊት። አ አ ኢ ኡ አ ኢ ኡ ባ ባ ቢ ቡ አብ ኢብ ኡብ ቀልቀላ ስለሆነ እዚህ ላይ እናነጥረዋለን ማለት ነው። የመንጠር ባህሪ ያለው ባ አብ ኢብ ኡብ ታ ታ ቲ ቱ አት ኢት ኡት ትንፋሻችንን ያዝ አድርገን ልቅቅ ነው የምናደርገው። ሳ ሳ ሲ ሱ አስ ኢስ ኡስ ምላሳችንን ወጣ በትንሹ። ጂም ጂም ጃ ጂ ጁ
አጅ ኢጅ ኡጅ። አሁንም ባና ጂም ተመሳሳይ ናቸው። ሁለታቸውም የቀልቀላ ፊደሎች ናቸው። ይነጥራሉ። የመንጠር ባህሪ አንድ አይነት ባህሪዎች አላቸው ማለት ነው። ወደ ሐ ስንሄድ ሐ ሒ ሑ አሕ ኢሕ ኡሕ ሐ። አፋችንን አሁንም ልክ መጀመሪያው ላይ አሊፍ ላይ እንደተባባል ነው ሐ ነው የምንለው። ሐ አፋችንን ክፍት ሐ ሒ ከንፈር ወደታች ሑ ከንፈር ወደፊት አሕ ኢሕ ኡሕ ኾ ኺ ኹ አኽ ኢኽ ኡኽ ዳል ዳ ዲ ዱ አድ ኢድ ኡድ። ዳልም ልክ እንደ ባ የመንጠር ባህሪ አላት የቀልቀላ ፊደል ስለሆነች ማለት ነው። ባ ጂም ዳል አንድ አይነት ናቸው፣ የመንጠር ባህሪ ያላቸው። ዳል ዳ ዲ ዱ አድ ኢድ ኡድ ዛል ዛ ዚ ዙ አዝ ኢዝ ኡዝ። ዛል ላይም ምላሳችንን በትንሹ ልክ እንደ ሳ ወጣ እናደርጋታለን ማለት ነው። ዛል ዛ ዚ ዙ አዝ ኢዝ ኡዝ ሮ ሪ ቀጨን ራን ቀጠን አርገን ማለት ነው። ሪ ሩ አሩ ኢድ አሁንም ማቅጠን ኢድ ኡሩ አሩ ኢድ ኡሩ። ኢንሻአላህ እንዳይበዛብን ለዛሬው እዚህ ድረስ ይበቃናል ማለት ነው። እነዚህን በደንብ በመለማመድ ኢንሻአላህ በመደጋገም ፊደላቶችን እናስተካከል።